ደግሞ አንተን ለሙቀስ ፍጹም አይመች ካላካል አገናኘው ዛሬ አንተ ግን እንዲያው ፍቅር ማይገባው ምን ነው ልጅ ማን ነው ምን ብሎሽ ነው ያ ሾፌሩ ነው እንጂ እንዴት የማይገባው አንድ ቀን አገኘሁት ፈልገው ስንከራተ እሺ ኧረ እባክሽ ደስ ይላል አይ ምን ብለን የምታስበው ነፍሴ ሰላም ቤተሰብ እንዴት ናችሁ? እኔም በጣም ደህና ነኝ። ዛሬም እንግዲህ ዘና ፈታ እንዲሁ ደግሞ የምትማሩበትን ቪዲዮችን ይዤላችሁ መጥቻለሁ። እንግዲህ ቤተሰብ እየሆናችሁ ቪዲዮን ደግሞ እስከ መጨረሻ እንድታውላችኋለሁ። ቀጥታ ወደ ቪዲዮ እንሂድ። ደግሞ አንተን ለሙቀስ ፍጹም አይመች ካላካል አገናኘው ዛሬስ እንጂ ማያ እውነት አንቺ ነሽ ወይስ የናፍቆቴ ብዛት የፈጠረው ቅዠት ነው? እውነት አንቺ ፊቴ ቆመሻል? ዋ ከዚህ በፊት ይታወቃሉ ማለት ነው። ከዓለም ላይ ጠፋሽው ቢያንስ አንዴ ደህና ነኝ ማለት እንዴት ያቅትሻል? ቆይ እኔ ምን አድርጌሽ ነው? ምን አጥፍቼ ነው እንዴ የጨከንሽ? ምንም መሊ አንተ ምንም አላጠፋም። አንተ ለኔ ከመልካም በላይ መልካም ነበርክ። ጥፋቱ የኔ ነው። ምክንያቴ ደግሞ አንተን ለሙቀስ ፍጹም አይመች። አንተን ላለማስከፋት ስል ራሴን አራብ ግን ራሴን ጎዳሁት እንጂ አልጠቀምኩትም። እውነቱን ንገሪኝ ማያ፣ ይሄን ሁሉ አመት ብቻሽን ስትፋዝኝ ሌላ ህይወት ጀመርሽ ወይስ ሌላ ህይወት ለምደሽ ነው? በፍጹም አልለመድኩም። ካንተ በኋላ ሌላ ሰው ሌላ ህይወት የሚለምድ ልብ አልነበረኝም። የትም ብሄድ የትም ነፍሴም ልቤም ካንተ ጋር ነው እዚህ ሰፈር ውስጥ የቆመው። እንግዲያው ስሚኝ ማያ፣ ልቤ እዚህ ሰፈር ውስጥ እዚህ ቦታ ላይ የጠበቀው አንቺን ብቻ ነው። ድመል እንዴት ይሆናል? እኔ እኮ ጥዬ ጠፍቻለሁ። ይቅር ካልከኝ እንኳን የሁሉ ብቸኝነት ዘመን እንዴት እክሰዋለሁ? አይደለም የትላንቱ ጥፋትሽን ይቅርና ዛሬንም የነገንን ጥፋትሽን ጭምር አስቀድሜ ይቅርልሻለሁ። እኔ የምፈልገው ትላንት የነበረውን ስብራ ሳይሆን ዛሬ ከፊት ለፊት የቆመች ደስ ይላል በጣም በጣም ደስ የሚል ቪዲዮ ነው። በነገራችን ላይ ያው የሆነ ታይም ላይ አንድ ላይ ነበሩ። በተለያየ ምክንያት እንግዲህ ያው እሷ በራሷ ነው የራቀችው። ነገር ግን ቢሆንም ዛሬ በአጋጣሚ ተገናኙና ሁለቱም ደግሞ ፍሬ ናቸው። ኤኒዌይስ ይመቻችሁ። በጣም ደስ የሚል ቪዲዮ ነው። አንተ ግን እንዲያው ፍቅር ማይገባው ምን ነው ልጅ እንዴት ሾፌሩ ነው እንጂ ምን አደረገ? አንድ ቀን አገኘሁት ፈልገው ስንከራተ እሺ አሁን እጄን ደግሞ ሰቀፍ ማረክ አሁን አልወቅሽም አለሽ ምን አይነቱ ከረፈፍ ነው አደረክ እንዴት ወደወሉ አረ ያ ወደ አንተ ሾፌሩ ግን ተወትልህ ይወዳለሁ እና ታወከኝ ወሰደ እሺ የኔ ሾፌር አፈር ለብላ ሲነደው ወይኔ ይመቻል። በጣም አሪፍ ነው። መልካም የፍቅር ዘመን። ምንድነው? ደስ ይላል እሺ አይ ምን ብለን የምታስበው? ነፍሴ ቆይ አንዴ ዊቲንግ ሰው እየገባብኝ ወንድሜ ለምንድን ነው የመጣው? ተቃራኒ ሆነ። ወንድሟ ላይ ነው ሄደችው። አንቺ ቆንጆ እንደዚህ እንደ ባንዲራ ስትውለበለብ ነበርባት። ጤነኛ አይደለህ እስክትመጪ ድረስ ለምን? አሁን ግን ልቤ በስነ ስርዓት አይደል። በእናትህ አትጃጃል። ለምን ታናሽ ወንድሜ ነው የመጣው? እንዲህ መተሽ እንድታወሪኝ ስለፈለኩ። ለምን የወደድኩሽ ይመስላል። አንቺ ግን ልታየኝም ልትቀርቢኝ ትፈልግሽ አይመስልም። እና ይሄን የጅል ሙከራን ስላደረክ የተፈጠረ ነገር አለ? ይሄው መተሻል። ሰማኛለህ? ከዚህ በኋላ ወንድሜን ቀና ብለህ ብታየው ከኔ ጋር ነው የምትጣላው። እሺ እኔ ቆንጆ እኔም አፈቅርሻለሁ። እንዴት አባቷ ነው መጣ? ኧረ ይመች አባቴ ይመች። ምርጥ የሆነ ያጠባበስ ነው። ኤኒዌይስ ይመቸው። እሷን ለማግኘት ስል ወንድሟን ነው እየጎዳለው፣ እየተጣላለው፣ እየመታለው፣ እየደበደበ ያለው። ኤኒዌይስ ይመች። እስቲ ነው መጨረሻ እስከ መጨረሻ ሆነሻል። እንኳን አንቺ ስንት ነገር ተሸክመናል። አሃ ሌላ ቀን ደግሞ ሌላ አንድ ላይ ስፖርት ጀምሯል። አይ ጉድ ምን አደረገ? ከምን ላይ ነው ሞርዳይ? ከጀርባዬ ማለት አወዛገብኩሻል። በሬ ላይ ደግሞ ምን ትሰራ? እኔ ጅንጀና ምናምን አይሞደኝም አለ አይደል? በእናትህ መሙላፈጥን ምን እንደፈለክ ነገር ነው። እኔ ለፒአር ምን እንደሚሰጥ አላውቅም። ይገርማል መቼም
እሺ 143 ደግሞ ምንድነው? አቺ ከኔ ዋሽነሽ እንዴ? 143 ማለትማ አይ ላቭ ዩ እንደማለት ነው። አይ ላቭ ዩ እንደዛ ነገር በእናትሽ ምን ይመስላል? በእናታችሁ መጀመሪያ ስለኔና ስለፍቅር ከማሰብ በፊት ይሄን ሰልባጅን ቀይር። እሺ እኔ ማፈቅርሻለሁ። ያሰብደኝ ነው እንዴ? ስለ ልቡና ስለ ጦሩ ግን አልጠየቅም። እየሰደበች ነው አባት። ምን አይነት ባርድ ናት በእናትህ። እሳካል እንግዲህ ምንም አይደለም። እስቲ ያራዳ ባላ ከገንፈል አድማጫችን የጽፈን ምርጫ ላይ ያለ ነው። የቴዲ አፍሮ ደረጃ የሚለው ሙዚቃ ለማንም ጋብዝ ለፈሬ ጋብዙ። ቹቹ እንደዚህ ባይሆን በጣም ደስ ይለኝ ነበር፣ ግን ላላርሙ ግድ ነው። ወንድሟ ነው። እቺ እኮ ወንድም ነው። መጣች ዛሬ። አንተ ንቀት ነው የማትሰማው? ወንድሜን ጫፉን እንዳትነካ ብዬሽ ነበር። ለምን ነው የመጣው? አላርሙ ተወለች ነች። በጣም ትግስት ነው። ጃጃሊ እያቅለሸለሸኝ። እሺ አባቴ አስተካክላል። አሁን ምን አባ ፈለግ? ኤፍኤም ላይ ዘበን ጋብዥሽ 4 ሰዓት ላይ ሰሚው ልልሽ። እብደት ከዚህ በላይ ሆኖ ጨርቅህን ከመጣለ በፊት ሐኪም ላይ ጥሩ ነው። እሺ ሐኪሜማ አንቺ ለምን ታዲያ አንቺ አታይኝ? ከዚህ በኋላ በመንገዴ ካገኘሁት ማደርገውን አታውቅም። እሺ ሙዚቃውን መስማትሽን ግን እንዳትረሺ እሺ? አልሰማም። እናቴ ትሙት ባሰማ ምን ታደርጋለህ? እኔ በፍቅር ይሁን በግድ ነው እንዴ? ምንም ማድረግ አይቻልም። ይዟጣፋ አይ በፍቅር ብታወር ይሻልሽ ነበር። ከመጀመሪያው ነው ይሻልሽ ነበር። ይዞሽ ጠፋ። በቃ ምንም ማድረግ አይቻልም። ማን ነው እንግዲህ መጥቶ የሚቆምልሽ? እስቲ እንየው። አራት ለኛ እሺ ይችልበታል ደግሞ ልጁ በጥሱማ በጣም ነው የሚችልበት። አክሽን እኮ የኔ ፍቅር አንዴ መልሼ ልደውልልህ። ምን እያደረክ ነው? እሺ ማንን ነው? እኔን ነው? ለምንድነው ደጋግመህ የምታይ? ፊት ለፊት ቆመሽ ለምንድን ነው የምታይኝ ብሎ መጠየቅ ተገቢ ነው። ትኩረቴን ለመሳብ እየሞከርክ ነው። ለምን ብዬ? እሱን አንተ ንገረኝ። ደጋግመህ እያየኸኝ እየሳልከኝ ነበረ። ተሳስተሻል። እኔ ያላየሁሽ አልሳልኩሽ። እሺ የሳልከው ልታሳየኝ ትችላለህ? ያላለቀ ስል ውበትን አሳይ። እንድስልሽ ከፈለሽ ግን ችግር የለም። አልፈልግም። ለምን? ፍቅረኛ አለኝ። የምር ፍቅረኛ ያላት ሴት አንቺ ልክ ትንሽ ነገሮች ያስደነግጧት። ለፍቅረኛ ኤሬ ይመቸባት። በጣም ነው የምትችልበት። ቀጥልበት እላለሁ። እኔ በጣም አሪፍ የሆኑ ቪዲዮዎች ነው የምትሰሩና በጣም ደስ የሚል አስተማሪ የሆኑ ናቸው። እንደዚሁ ደግሞ ብዙ ዘና የሚያደርጉ ቪዲዮዎች ናቸው። ይመቻችሁ። ላይክ ሼር አድርጉት። ቴንክ ዩ